አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ድጋሜ በሌላ ቪዲዮ መጥቻለሁኝ። ምክንያቱም ጀሚላ እንደተወሰደች ተነግሮኝ የመጣሁትኝ በውስጥ በጣም ብዙ ሰው እያጨናነቀኝ ያለው። እኔ ራሴ እንደምታውቁት ስደት ላይ ያለው ሰው ነኝ። እንደገና ደግሞ እዛ ጋር የሰኢድ ጉዳይ አሳስቦኝ ሜዳ ላይ ወጥቶ ሜዳ ላይ ምን ይብላ ምን ይጠጣ ሱሱስ ገባ እንደዚህ ሆነ እያልኩኝ በጣም ተጨናንቄ እዚህ ሚዲያ ላይ ወጥቼ ገና ተናግሬ ሳልጨርስ ከዛም አልፎ ተርፎ የአዩን ነገር ተናግሬ በተናገርኩት መሰረት በቃሌ መሰረት እንድታገኛት ሱመያ እንድታገኛት እንድታረግ እንድታሲዛት ሁሉ ነገር ከኋላ ሆኜ መጨረሻ አገኘው ስል እንደገና ደግሞ ሌላ አዲስ አጀንዳ መጣብኝ ማለት ነው። እና በጣም ነው የደነገጥኩት፣ በጣም ነው ያዘንኩት፣ ግራም ነው የገባኝ። ምን አይነት ነገር ውስጥ ነው አላህ ምንድን ያመጣብን? በቃ ከዚች ልጅ ምንድነው እውነትም የሆነ ነገር ድግምት እንደተባለው ተደርጎብን ይሆን እንዴ ሙሉ ቤተሰብ? እና በጣም ነው የተጨናነቅኩት። እውነቴን ነው የምላችሁ፣ በጣም ነው የደነገጥኩት። በዛ ላይ ደግሞ የጀሙ ነገር በጣም ማመን ያቃተኝ። ምክንያቱም እዚህ ጋር የወሰዳት ወንድሜ፣ እሱም ለኔ ወንድሜ ነው እንደምታውቁት አንዋር፣ እሱም ትንሽ ችግር አለበት ስላችሁ የጤና ሳይሆን ትንሽ በልጅነቱ ነው እስር ቤት የገባው። በጣም ብዙ አመት ነው ታስሮ፣ በቃ ልጅነቱን በአጠቃላይ እዛ ነው ያሳለፈው። ማንም ያውቀዋል። እስኪ አንዴ ደግሞ ቪዲዮን አይተን እንመለስ። እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበረ። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ነው በባጃጅ ከምኔው ከፊት ለፊቴ እንደጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ነው። ትልቅ መጀመሪያው እኔ ማለት ነው ውስጥ ነበረ ተገናኘ ነው ማለት ነው። የሆነ ግቢያ ላይ ባጃጅ ሄድኩኝ። ከዛ ከወረርኩኝ በኋላ እዛ ወርደን ያወረ ወረቀቱን ያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበረ። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫውተቻት ነበር፣ የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫውታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳየዋት እንዴ ልጅ ምናምን ብዬ ብድግቢ እኔ ሲፈጠር ስደነግጥ ማለት ምንም ማረገው ነገር የለም። ለምን አልጮሽም? ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰኢድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ አጎቷ ነኝ። ምንም የሚያሳስብ ነገር የለም። እኔ ጋር ናት አለ። ይሁን እሺ ለማስታረቅ ብዙ ነገሮች አሉ ምናምን እኮ ስለው ስልኩን ጥርቅም ማድረግ ከዛ ስልኩ አይሰራም እንዳታስቢ ያለኝ እንዳላስብ አደረገኝ። ቆይ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግኝቶ አናገር? አይ እኔ ሰኢድ ከየመን መጥቶ እንዳይሆን ተጠራጠርኩ። እኔ እዛ ብንል አሁን አይ አይደለም ሰኢድ ማለት ነው አይሰጥም። ልጅ ወግድ ነው ለኔም ወንድም አይደል እንዴ? ኧረ እኔ ፈለግ ጀመረኔ ቤቱን አጣሁት እንጂ ባገኘው እኮ ነው። እንዴት እናንተ ቤቱን አታውቁትም ነው? እኔ ቤቱን በፊት የማውቀው ቦታ ነበረ። አሁን የለም ሄድኩኝ። ቀኑ ሙሉ ስንዞር አይደል እንዴዋል ነው። ጀመር ልጅ ዱር ነው ባከ የፈለክበት ቦታ እኔ የምለው ማለት ነው እኔ ያረገው አይነት ሰው ነው። ማንንም አይሰማም። ምንም ቢባል ማንንም አይሰማም። በራሱ ዛብ ያለ ሰው ነውና ያ ነው ትንሽ የሚያሳስበኝ። በእርግጥ እኔ የምለውን ነገር ይሰማኛል። በቃ ምክርም ይሁን ምንም ይሁን እንደዚህ አድርግ እንደዚሁን ምናምን ብዬ እኔ እንትን ስለው ትንሽ መለስ ይልልኛል ለኔ። ቢሆንም ግን አሁን እንደነካው አላውቅም። ምን ሊያረግ እንደሚችል ምንም አውቀው ነገር የለም። ስለዚህ ይሄ አሁን ትንሽ ከባድ ነው። በጣም ነው የደነገጥኩትኝና ሱመያዬ ተረጋጊ፣ አይዞሽ። እሱን በውስጥ መስመር ላገኘው ሞክሬያለሁ፣ ደውዬለታለሁ። ቤቱንም አውቀዋለሁኝ፣ የት እንዳለ ቤቱን አውቀዋለሁኝ። በውስጥ እጨርሳለሁኝ። ተረጋጊ፣ አንቺ መደናገጥ የለብሽም። በቃ መረጋጋት ነው ያለብሽ። ምንም ይሄን ያህል እንደዚህ ለክፋት እንትን ያደርጋታል ብዬ አላስብም። እና እንደምል አላውቅም። እውነት በጣም እየተንቀጠቀጥኩኝ ነው። ብዙ ሰው ሲያስጨንቀኝ እንደግም የወጣሁትኝ ቪዲዮ ላይ አሁን እና ሱመያዬ እኔ የምነግርሽ ነገር ምንድነው በሰዎች በአቅራቢያሽ ባሉ ሰዎች ወይም በራስሽም በምንሽም እየደዋወልሽ ወይ ደግሞ እልህ እንዳታስይዡ እባክሽን። እኔ አናግሬው እንደነገርኩሽ ለመጨረስ ሞክራለሁኝ። በውስጥ እኔና አንቺ እናወራለን እና እልህ ካስያዝሹ ትንሽ ይከብዳል።
ገብቶሻል? አንዋርም ደግሞ ትሰማኛለህ ወይ ሰው ሊነግርህ ይችላል። እንደነገርኩህ ነው ስደውልልህ ቅድምም መልሰህ እንትን እያልክብኝ ነው። አሁንም መልሼ አናግርሃለሁ። እባክህን ካለህበት መልሰህ ደውልልኝ፣ አወራሃለሁ ማለት ነው። እና ሱመያዬ አንድ ምነግርሽ ነገር አንቺ በአቅራቢያሽ ባሉ ሰዎች እያስደወልሽ ወይ ራስሽም እየፈለግሽው እልህ እንዳታስይዡ ነው የምነግርሽ። እባክሽን እኔ እሱን ደውዬ እንዳልኩሽ አገኘዋለሁ፣ አስመልሳታለሁ። እርግጠኛ ሆኜ እጅሽ ላይ አስገባልሻለሁ። ጀቡዬ እንዳታስቢ፣ አትጨናነቂ። እና አንሽዬ ስልክም ቅድም እየተቆራረጠ ስለሆነ እባክህን ይሄን ቪዲዮ ልታዩ ትችላለህና አደራህን ጀሙዬን አደራህን። ምንም ቢሆን ሕፃን ልጅ ናት። ከሕፃንነቷም ደግሞ አልፎ ከእናት ጋር ነው ሁሌም ልጅ መዋል ያለበት ማደር ያለበት። አንድ ቀንም ለእሷ ትልቅ ነገር ነው፣ ሊከብዳት ይችላል አውቃለሁ። እያጫወትኳት ነው፣ ምግብን በልታለች ብለህ ነግረኸኛል። እና እባክህ 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 ይህን ቪዲዮ እንደደረሰ መልሰ ደውልልኝ ደግመህ። እና ሱመያዬ እኔ ቅድም እንዳወራ ነው ከሆነ ስታወሪኝ ትንሽ ብዙ ሀሳቦችን እየሰማሽ ስለሆነ ብዙ ሰው ከአቅራቢያሽ ያሉ ሰዎች እንዲህ ነው እንዲያ ነው እያሉሽ እየነገሩሽ ስለሆነ ትንሽ ሀሳብሽን እያስቀየሩሽ ያለ ይመስለኛል። እና አይዞሽ ተረጋጊ አንቺ። እኔ ሞክራለሁኝ የቻልኩትን ያህል እንዲመልሱልሽ ልጅሽን ሞክራለሁ። አንዋር ደግሞ ቅድም በስልክ ስናወራ ስልኩ እየተቆራረጠ ነበረ። እባክህን ይሄ ቪዲዮ እንደደረሰ ወይ ሰው ሊያሳይክም ይችላል። እባክህ አንድ ነገር አድርግ እና ልጃችንን ለማስመለስ እሞክራለሁኝ። ተረጋጉ እናንተም። እኔ ብዙ እንደነገርኳችሁ ሁለቱንም አንድ ላይ መልሼ ልጆቻቸውንም አንድ ላይ ሰብስቤ እንዲኖሩ ነው የምፈልገው። የማደርገው አላማይም ይሄ ነው እና እባካችሁ ተረጋጉ። ስለነገራችሁኝ በውስጥ መስታችሁ ሀሳባችሁን ስለአካፈላችሁኝ በጣም አመሰግናለሁ። ሁላችሁንም በጣም አመሰግናችኋለሁ። ከሱመያ ጎን ለቆማችሁም ለሰኢድም አላህ ይድረስለት። ሁላችሁም በእስልምናም በክርስትናም በሁሉም እምነት ላይ ያላችሁ ጸልዩለት። ይሄን ነው ልላችሁ የምችለው አሁን ላይ።